ይከብርበታል። ነገር ግን እውነት የኔና የናንተ ቤት እግዚአብሔር የሚከብርበት ነው? ኃጢአት የተለየው ቤት ነው? ርኩሰት የተለየው ቤት ነው? እግዚአብሔር ቤተሰቦች፣ ስለዚህ ወደ ከፍታው ቦታ እንምጣ፣ ወደ ቅድስናው ቦታ እንምጣ። በዛ እንባረካለን። በዛ ስንባረክ ደግሞ ተስፋ ይሰጠናል። ምን የሚል ተስፋ? የዘላለምን ሕይወት ትወርሳለህ፣ የዘላለምን ሕይወት ታገኛለሽ የሚል ተስፋ እንሰማለን። ያንን ሁል ጊዜ እያሰብን ከኃጢአት ተለይተን በቅድስና እንድንኖር ያደርገናል። ወደ መንግሥተ ሰማያት ትገባለህ፣ ለዘላለም ሕያው ሆነህ ትኖራለህ ብሎ የተናገረውን ስናስብ ከሱ ጋር ለመኖር ምን እናድርግ፣ ምን እንስራ እንላለን። መምህሩ ዛሬ በማህሌቱ ጠዋት በቆሙት መዝሙር ላይ እንደዚህ የሚል ቃል ሲሉ አርፍደዋል። እኔ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ እሄዳለሁ። በዛ ብዙ ቤት አለ፣ በዛ ብዙ ማደሪያ አለ። ካይበ እመጽ ወእነሳክሙ፣ ዳግመኛ እመጣለሁ እወስዳችኋለሁ። በዛ ብዙ በአባቴ ቤት ብዙ ማደሪያ አለ፣ ሰፊ ቤት አለ፣ ጠባብ አይደለም። ዛሬ ወደ ላይ ስሄድ እንዳያችሁኝ እንዲሁ ተመልሼ መጥቼ እወስዳችኋለሁ። ተመታሃለሁ ምስሌ በመንግሥተ አቡየ ዘበሰማያት፣ በሰማይ ባለው በአባቴ ቤት ከኔ ጋር ትኖሩ ዘንድ። እስቲ ከኔ ጋር ትኖሩ ዘንድ በሉ። ከኔ ጋር ትኖሩ ዘንድ መጥቼ እወስዳችኋለሁ። ዛሬ ይህንን ቃል ስንሰማ ነው ያረፈርነው። እግዚአብሔር ይህንን ቃል ሲነግረን ነው ያረፈደው። በመዝሙሩ በምስጋናው ብዙ ቤት አለ። በዚህ እንደምንጣላበት አይደለም፣ በዚህ እንደምንገፋፋበት አይደለም፣ በዚህ አንዱን ገሎ አንዱ ለመኖር ጥረት እንደሚያደርገው ያለ አይደለም። እግዚአብሔር ያዘጋጀ፣ እግዚአብሔር ለወዳጆቹ ለመረጣቸው፣ ለቀደሳቸው፣ ላከበራቸው እርሱን አምነው የተከተሉት በሞቱ ሞቱን መስለው በትንሣኤ የተባበሩት እነሱ የሚኖሩበትን ቤት አዘጋጅቶ ዳግመኛ ወደዛ ልወስዳችሁ እመጣለሁ። ከማን ጋር ሊያኖረን? ከራሱ ጋር ሊያኖረን። ልጅ ከአባቱ ጋር ሲኖር፣ ልጅ ከእናቱና ከአባቱ እቅፍ ላይ ሲኖር ምን ያህል ደስ ይለዋል። ሕፃን ልጅ እናቱን ካጠገቡ ሲያጣ፣ አባቱን ካጠገቡ ሲያጣ ባይረባውም ያለቅሳል፣ ባይጠማውም ይጨነቃል። ለምን? አባቱን እናቱን ከፊቱ አጧልና። አባቱንና እናቱን ከፊቱ ካገኘ ግን ቢርበውም ፊቷን እያየ ይጽናናል። ካሁን ጡት ትሰጠኛለች፣ ታውን እንጀራ ትሰጠኛለች እያለ በፊቷ እየተጽናና ይኖራል። ስለዚህ እግዚአብሔር ቤተሰቦች፣ በእግዚአብሔር ቤት ረሃብ የለም፣ በእግዚአብሔር ቤት ጥም የለም፣ በእግዚአብሔር ቤት ሕማም የለም፣ በእግዚአብሔር ቤት በሽታ የለም፣ ክርክር የለም፣ ጥል የለም። አንተ እዚህ ነህ፣ አንተ እዚህ ነህ የሚባል ነገር የለም። አንተ ጥቁር ነህ፣ አንተ ቀይ ነህ የሚባል ነገር የለም። አንተ ከዚህ ወገን ነህ፣ አንቺ ከዚህ ወገን ነሽ የሚባል ነገር የለም። ሁሉም የአንድ ሰው ልጅ ነው። ቅዱስ ጳውሎስ ምንድን ነው ያለው? ከማይጠፋው ዘር ተወልደናልና። የማን ልጆች ነን? ክርስቲያኖች የማን ልጆች ነን? በዚህ በስጋ የተወለድነው ዘር የሚጠፋ ዘር ነው። ዛሬ የምንባላበት፣ ዛሬ የምንባጨቅበት፣ ዛሬ የምንገዳደልበት፣ ዛሬ አንተ ከዚህ አንተ ከዚህ የምንበባልበት የተወለድንበት ስጋ የሚጠፋ ዘር ነው።
የማይጠፋው ዘር ከክርስቶስ የተወለድነው ነው። ለዚህ ነው ከማይጠፋው ዘር ተወልዳችኋልና፣ ያ የማይጠፋው ዘር ክርስቶስ ነው። እርሱ ነው መጥቼ ወስዳችኋለሁ፣ ከማን ጋር እንድትኖሩ ከኔ ጋር ከአባታችሁ ጋር ትኖሩ ዘንድ ዳግመኛ መጥቼ ወስዳችኋለሁ። ስለዚህ በዚህ